ሶ ኡመኒ አማራ ደቼ ኦሮሚያ ረጅሩ ማቲ ኦሮሞ ታይጅራ ነው የሚለው። ኡመኒ አማራ ማቲ ኦሮሞ ታይጅራ፣ በኦሮሚያ ውስጥ የሚኖረው የአማራ ህዝብ ቤተሰባችን፣ ስጋችን፣ ወገናችን ሆኗል። haala kana hundumaa keessatti dookumentariilee hedduu garuu booddeen isaanii soba ta'an waraana bilisummaa oromoo irratti ስለዚህ የአማራን ህዝብ ማጥቃት ራሳችንን ማጥቃት ይሆናል። ስለዚህ በምንም አይነት መንገድ በአማራ ጥፋት ውስጥ አማራን በማጥፋት ረገድ ልንጠብቀው የሚገባ ወገናችንን አሳልፈን የምንሰጥ አይደለንም እያለ ነው ጃልመሮ የሚናገረው። እዚህ ጡሬሲን ቲያታ ጡሬ ወራን bilisummaa oromoo ajjeecha akkasii keessa takkaas harka qabaateen beeku harkasiin qabaatu Itoophiyaa keessatti uummanni amaaraa dachee oromiyaa irra jiru maatii oromooti ta'ee jira። ስለዚህ ዶክመንተሪ ተሰርቷል። ይሄንን የሚያደርጉት እነሱ ናቸው ተብሎ ትርክቶች እየተሰሩ ነው። በርካታ ነገር እያደረገ ነው ይሄ አገዛዝ። እኛ ግን የራሳችንን ወገን የራሳችንን ቤተሰብ በዚህ ደረጃ የምናጠቃበት ምክንያት አይኖርም። ይሄ ህዝብ ከኛ ጋር ቤተሰብ ነው የሚል ንግግር። ስለዚህ ደግሜ ላረጋግጥልህ፣ ላንተም እንደ ጋዜጠኛ ደግሜ ላረጋግጥልህ የምፈልገው የኦሮሞን ህዝብ ሰላምና ደህንነት ከወገናችን ከቤተሰባችን ከአማራ ህዝብ ደህንነት የነጠልንለት የራሳችንንም የህዝባችንንም ሰላም ማስጠበቅ እንችላለን ማለት ቅጥፈት ነው የሚሆነው። ስለዚህ የሁለቱን ህዝብ ሰላምና ደህንነት ነጥለን አናየውም። ያንዱ ሰላም ያንዱ ደህንነት ኢንዲቪዚብል ነው። ሰላምና ደህንነት በነገራችን ላይ በተናጠል ተግባራዊ የሚደረጉ ጉዳዮች አይደሉም። የሚቻል የሚመስለው አማራውን እናጥቃ ብሎ ሲነሳ የሚጀምረው ከራሱ ቤት እንደሚሆን አላወቀም። ያንን ጥቃት ለመጀመር መጀመሪያ ከራሱ ቤት መጀመር ይኖርበታል። እጅግ ከባድና አስቸጋሪ ያደርግበታል። ኦፍኮርስ ተግብረዋል፣ ብዙ ጥፋት ፈጽመዋል እኮ እያልኩ ነው። በጣም ብዙ። ግን የፈለጉትን ያህል ጥፋት ያንን ሁሉ ውድመትና ጥፋትም አስከትለው ግን የሚፈልጉትን ፖለቲካዊ ግብ ማሳካት አልቻሉም፣ ተሸንፈዋል። እነ ሽመልስ ባበዱበት ልክ የአማራ ህዝብ ልበድ ቢል የኢትዮጵያ ቀጣይነት within 2 days የኢትዮጵያን ቀጣይነት እጅግ አዳጋች የሚያደርጉ በርካታ ነውሮች ሊፈጸሙ ይችሉ ነበር። እነሱ በሚያብዱበት እነሱ በሚያጠፉት ልክ በዛ ምላሽ ይሰጥ ቢባል ሌላ ነው የሚሆነው። ግን ሁለቱን ህዝብ የሚያቅሰው ጂኦግራፊን፣ አንትሮፖሎጂን፣ ታሪክን የሚያቅሰው አማራን ላጥቃ ብሎ ኦሮሚያ ላይ አይነሳም። አማራን ላጥቃ ብሎ የሚነሳ ሰው መጀመሪያ ራሱን በማጥቃት ነው መነሳት ያለበት ማለት ነው። እያንዳንዱ ከጨፌው ጀምሮ እያንዳንዱን ተቋም በደንብ ነው የምናውቀው። ሁለተኛው ሸኔን ለማውገዝ ይቸገራሉ ተብሎ ይታማል የሚል ጥያቄ ተነስቷል። በመጀመሪያ የተከበረው ምክር ቤት በጣም ትልቅ ወንበር ነው የያዛችሁት፣ ሐሜት እዚህ አታምጡ። ኬንያ አሁን ለምሳሌ ኬኛ ነው ስፔሊንጉ KENYA ነው የሚሆነው። ይሄ በኦሮምኛ NY አንድ ላይ ሲሆን ኛ ተብሎ ነው የሚነበበው በኦሮምኛ ቋንቋ ማለት ነው። ኬኛ የነበረውን ማንበብ አቅታቸው ኬንያ ፈረንጅ አለ እንጂ ማሊ ደርሶ ኦሮሞ ማሊ ማለት ምን ነው ማለት ነው። ማሊ ኦሮሞ ነው። ናይሮቢ ኬንያ ደረሰና ናይሮቢ ማለት ዝነብልኝ ማለት ነው። ሞቃዲሾ ደረሰና መቃዲሶ አለ የዲሶ መገንጠያ ማለት ነው። የኛ ነው። ቄስ ግርማ እንደዚህ ያለ ጽንፈኛ ነው ሁሉ ኬኛ ነው ይላል፣ እንትን ይላል፣ ኦሮሞን ይደግፋል በናምን የሚለውን ብቻ ያይና ይደነግጣል። ለትውልድ ጦርነትን ጥሎ ማለፍ ስለማይገባ እልቂትን አሸጋግሮ መሄድ ስለማይገባ የነዚህን ህዝቦች ሰላም በቀጣይነት ለማምጣት የሚያስችል መተማመንን ሊፈጥር የሚችል እነዛ ሁሉ የሚጀምሩት መጀመሪያ በትርክት ነው። አማራ ቤተሰባችን ነው የሚል አስተሳሰብ መስረጽ መቻል አለበት። አማራ ወገናችን ነው። አንዴ ዞር ስንል እሱ ነው እና እንዴት አድርገን ነው የምናሳካው? ስለዚህ የኦሮሞን ሰላም የምናስበው ከአማራው ሰላም ነጥለን አይደለም።
አሮጊቷ ኢትዮጵያ አለች፣ ጎልማሳዋ ኢትዮጵያ አለች፣ አሁን ልጃገረዷ ኢትዮጵያ አለች። ያው ሶስቱም ግን ኢትዮጵያ በሚለው ውስጥ ነው ያለው አይደሉም። አሮጊት እኮ በፊደልም ይለያያሉ፣ በኢሳቤም ይለያያሉ፣ በአተገባበርም ይለያያሉ፣ በአደረጃጀትም ይለያያሉ። እና የዚህ የራሳችን የሰላም ኢኩዌሽን አካል ነው። ፈልገን አይደለም፣ በቃ ግድ ነው። እውነታው እሱ ነው። አፈናቀል ነው። የምንችለውን ያህል አሰደድን፣ የምንችለውን ያህል ቀማን፣ ንብረቱን አወደምን፣ ህይወት አጠፋን። ግን ምንፈልገውን ነገር ማሳካት አልቻልንም። ዛሬ ይባስ ብሎ ቀውሱ ሀገርን እያበላ ሁሉንም ማህበረሰብ እኩል እየበላ ከባድ አደጋ ይዞብን መጥቷል። ስለዚህ ለማን ስንል ነው የምንተባበረው? ስለ ራሳችን ህዝቦች ሰላም ስንል ነው የሚል አስተሳሰብ ላይ መድረስ ይጠይቅ ነበር። ይሄ የፖለቲካል አማራ በመፈጠሩ ምክንያት እነዚህን ናሬቲቮች ሼፕ እያደረገ መምጣት ችሏል። የሌሎች ህዝቦች ስጋት በፍጹም እንዲሆን አማራ አይፈልግም። አሁን ያለው ትውልድ ሌሎች ህዝቦችም አማራን በስጋትነት እንዲመለከቱት አይፈልግም። ልጃገረዷ ኢትዮጵያ አሁን እንደዚህ አብሸርቃ ያማረበት ነጋ ጠባ በየቀኑ አዳዲስ ነገር የምትመለከትበት ኢትዮጵያ ልጃገረድ ነች። በየቀን ያማረበት መልክ አላት። ስለዚህ ከሌሎች ጋር በሚኖረን መስተጋብር የአማራው ሰላም አካል የዛ ኢኩዌሽን አካል ነው ኦሮሞ አይደለም። እና የራሳችን ወገኖችና በሀገራችን ውስጥ ብዙ ነገርን አብረን የምንጋራቸው ህዝቦች ቀርቶ እንግዲህ ድንበር ተሰምሮልን ከድንበር ባሻገር ያሉ ህዝቦች ሉዓላዊ ግዛት ነን የሚሉ ህዝቦች የነሱ ሰላም ዛሬ በአንድም በሌላም መንገድ የኛ ሰላም አካል እየሆነ የመጣበት ዘመን ላይ ደርሰናል የሚለው እሳቤ ላይ መምጣት የተገባ ነው። ያንን ነው ክሊርሊ እያየን ያለ ነው። በጃልመሮ ንግግር ውስጥ ይሄንን ነው እየተናገረ ያለው። አሮጊቷ ደግሞ ያቺ ጨፍልቀዋ በደም ላይ ከ87ቱ ብሔረሰቦች 2-3 የማይበልጡ ግሩፕን ይዛ በጎበዝ አለቃ ላይ ተንተርሳ በአክልል የኖረችዋ ነገር ግን ውስጧ ባዶ የሆነችዋ ማትወልድ መሃን የሆነች ኢትዮጵያ ታዛዝነኝ ነበር። ሪጅራጆቹ ደግሞ ትንሽ ሻል አደረጉና ኢቶሪካ ብሎ የቅዠት እንጀራ በመብላት ይመጣል 7ኛ ንጉስ ከሰሜን ዳሽን ተራራ በሚል ኢቶሪካ አፄ ቴዎድሮስ ይመጣል ብሎ ዳግመኛ የሚጠብቁት ዘፈንን ኢቶሪካ ብሎ የሰየሙት አሉ። እንዳልኩት ይሄ ለአማራው እንግዲህ ከዚህ በኋላ ስጋት የለብህም እያልኩት አይደለም። እነዛ ምንም ቀሽም አይደለውም ማለት ነው። በጣም በርካታ አደጋ አለ። ስጋቶቹ ቀላል አይደሉም። ፈተናዎቹ ቀላል አይደሉም። ዛሬም መፈናቀል አለ። ዛሬም ግድያ አለ። ያላባራ ጥቃት አለ። በርካታ ናቸው ጥቃት ፈጻሚዎቹ አካላት። ከአንደኛው ጋር በሚደረገው ንግግር በርካቶቹን ጥቃቶች ማስቆም አይቻልም። ይሄ ንግግር የሚያበሳጨው ሌላ ጥቃት ፈጻሚ አለ። እና ይሄ ጽንፈኛው ደግሞ ዲሲ ሜሪላንድ አሁን የጎንደሬ ነው። ለምንድን ነው የሥራ ቋንቋ ራሱ አማርኛ እንዲሆንላቸው ተደርጓል። አማርኛ እንዲሆን በመላኩ ተፈራ ጊዜ ተሰዶ የወጣው ጎንደሬ በሱዳን የሸሸው በሙሉ አንዱ ሌላውን እየሳበ እዛ ሞልቷል። ገብተዋል። ሚኒሶታ አካባቢ ደግሞ ኦሮሞ ነው የሚበዛው። የኖርክበት ሀገር እኮ ነው። ምን ችግር አለው? ሚኒሶታ የኦሮሞ ቢሆን ምንድን ነው ችግሩ? አሜሪካ እንደ አጠቃላይ ሀገር አሜሪካ ደግሞ ፈቅዳለታለች። በራሳቸው በብዛት እዚህ አካባቢ ስላሉ በእነሱ ቋንቋ ይገልገሉ ብላ ቢሮ ስትሄድ ወይ እንትን ስትሄድ በአማርኛ ቋንቋ ወይም በኦሮምኛ ቋንቋ እንድትገለገል አደርጋለች። እስከዛ ድረስ አቃፊ ሆና ማለት ነው። ሚኒሶታ ኦሮሞ ነው ያልኩ ያን ቀን አስታውሳለሁ። ምንድን ነው ኦሮሞ በበዛበት ቦታ ሁሉ የኦሮሞ ይሆናል። ለምንድን ነው? መገልገያው ምኑም ቋንቋው ያ ስለሚሆን ኢንፍሉዌንስ እያደረገ ይሄዳል ነው። ከፕሪቶሪያ ስምምነት በኋላ በ10ኛው ቀን እና አብይ አህመድ ለትግራይ ሊቃን ያቀረቡላቸው ጥያቄ ቃል በቃል ያሏቸው በቀጣይ ደግሞ አማራን እንውጋ አይደለም እናጥፋ የሚል ቃል ነው የተጠቀሙት።
እና አብይ አህመድ እናጥፋ እንውጋ ራሱ አይደለም የተጠቀሙት ቃል በቀጣይ አማራን ወይ ኤርትራን እንውጋ አይደለም እናጥፋ የሚል ጥያቄ ነው ያቀረቡላቸው። ለኦኤልኤም በተመሳሳይ ታንዛኒያ ዳሬ ሰላም ላይ የቀረበለት ጥያቄ አማ ይሄንን ስምምነት ካደረግን በኋላ ከናጎኔ ሶስተኛዋ ኢትዮጵያ ደግሞ ልሙጡ ጨፍልቀ ግዛ ግማሹን በትን ግማሹን ጨፍልቅ እንደሚመችህ ጎስም አድርገ ግዛ የሚባል ረግጠ ግዛ ነው። ስለዚህ 00 የሚለው ጋር ተያይዘው ኢቶሪቃ ማለት የኢዜማ የአፓ ኢትዮጵያን መዝሙሩ ነው። ዘማሪያኖች ናቸው ሁለቱም የሚያራምዱት። ቴዲ ዘማሪያቸው ነው እንጂ ቴድሮስ ዘማሪያቸው አድርጎ ነው ጽፎ የሰጡት የቀጠሩት እንጂ አቀነባብሮ ከዛም ከዚህም ከፕሮቴስታንት ሃይማኖት ውስጥ መዝሙር ውስጥም ከኦርቶዶክስ መዝሙርም ከቃልቻም ከዘፋኞችም አንድ ላይ ቀንጨብ ተደርጎ ተቀናጃጅቶ የተሰጣው ነው እንጂ የራሱም አይደለም ዘፈኑም አይደለም። ቆርቆሩን አራገፈ፣ ጀለጠ፣ እስር ቤት አስገባ፣ ገረፈ፣ ሀገር እንዳይኖር አደረገ። እግሬ አውጪኝ ብለህ በሊቢያ እግሬ አውጪኝ ብለህ በታንዛኒያ በኬንያ ነካው። አንተ ስደተኛ ዝም ተረግጠህ ማለት ተረግጠህ እኛም ተው ነው። እኔ ከባታ ገብረ መስቀል ጋር ስንቴ ነው የታሰርኩት? ስንቴ ቀሲስ እንግዳ ወርቅና እኔ ስንቴ ነው የታሰርነው? በልጅነታችን ሰይፉ የነ መርከብ ጋዜጣ ዛሬ እነ ሄኖክ ዛበሻ መናገር ይችላሉ። በወቅቱ እነ ሲሳይ አጌና መናገር ይችላሉ። በወቅቱ የሚሰማን የሚያይ በዛ በልጅነት መንፈስ መከራ ስንበላ ማለት ነው። አልበሙን ጥንቅቅ አድርገህ ሰምተዋል? አዲሱ ቴዲ አፍሮ በደንብ አዳምጫለሁ። ምንም ብታጥባው ወይ እድፍ አይወጣው ወይ ፍሬ አይወጣው ምንም የሌለው አጀንዳ ለመፍጠር ጽንፉ ቡድን ላረጁት አስተሳሰቦች ለነጭ ሽብሮች አመራሮች ለነበሩት መዝሙር ሆኖ እንዲያገለግል የወጣ እንጂ ለወጣቱም የሚጠቅም አይደለም። ነገር ግን ተሳስቶ ነው። በነገራችን ላይ እያኮበኮባን አለ። አሁን ለመመለስ ይቅርታ ብሎ ወደኛ ለመምጣት እያኮበኮባን አለ። ፊደል ሀገር አጣህ፣ ተሰደድክ። የሰባ እንደርታና የምናምን መጥቶ ይኸው አዲስ አበባ ላይ ፎቅ ሰራብህ አናትህ ላይ። አንተ እዛ አራዳ ነኝ እያልክ አቦ ጭሱ ምን እያልክ ማለት ነው። አንተ እዛ ያራዳ እኔ ጋዛንጭስ ያራዳ ልጅ ፖለቲካና ኮረንቲ በሩቁ ነው አፉ ነው ምናምን እያልክ አናትህ ላይ ህንፃ ሰራ፣ አናትህ ላይ ጋለበ። አንተ እዛ ተንቀሳቅሰህ የራስን ኢምፓየር መክፈት። አዲስ አበባ ብሔር የለውም፣ የአዲስ አበባ ልጅ ብሔር የለውም። ባክኛ ለፍዳዳ አረቄ እየጠጣ ጫትን እያቀረቡልህ በገፍ የሴክስ ፊልም በመጀመሪያ በቪኤችኤስ ከዛ በሲዲ አመጡልህ። ከዛ በኋላ ሺሻህን ይዘህ ምንህን ይዘህ የሴት ጭን ውስጥ ሟምተህ ቀረህ። ሟምተህ እዚህ ላይ ስትናገር በአንድ ከኔ ጋር በነበረ ቆይታ ቴዲ የቤተሰቡን የዘር ሐረግ ጠርተህ የእኛ ልጅ ነው ትላለህ። አንድ ሁለተኛ የበፊቱ አልበም ነው በጣም ፐርፌክት የሆነ ጥሩ የፍቅር ሙዚቃ ምናምን ያለው ስላለና እስቲ እንዴት ነው አንድ ጥበበኛ ይሞታል። ኤልያስ መልካ የሚባል ኤልያስ መልካ ከረጁ የገጃ ልጅ የነበረው ኤልያስ መልካ ሙዚቃ አቀናባሪው የሱ አማካሪ የነበረ ዋላ ቴዲ አሜሪካን ሁላ እንዲወጣ ኮንሰርቱ እንዲዘጋጅለት ዘርፈ ብዙ ነገሮችን ዋላ ድምፅ ሁላ ቴዲ የለውም፣ ዘፈንም የለውም፣ ምንም የለውም። የጋሽ መልካ ልጅ እናውቃለን። በጣም ግማሹ በኤድስ አለቀ፣ በኤችአይቪ አለቀ፣ ግማሹ ደረቁ ቆርቆ እንዳሆነ ብዙ የአዲስ አበባ ወጣት ሽንት ቤት ገብቶ 4 ሰዓት ነው የሚቀመጠው። ለምን? ጫት ነው የሚበላው። ጫት ደግሞ ገብቶ ያደርቃል። እዛ ይገባና ውጣ ይለዋል። ከየት ይወጣል?
በቃ በኦፕሬሽን ካልሆነ እዛ ቁጭ ይላል። በቃ ሱሪው ላይ አልቁ ጣውላ መስሎ ብዙ የአዲስ አበባ ወጣት ሽንት ቤት ገብቶ ከቆየ ጫታም ነው ደርቋላ። ይሄ ነው